የኔ ልጆች እንዴት ናችሁ? እኔ ያለው እግዚአብሔር ስም የተመሰገነ ይሁን። ጓደኞቼ ደህና ናችሁ? እኔ ያለው ዛሬ ረመዳን በዓል በድጋሚ እንኳን አደረሳችሁ። ኦልሬዲ ተፈቷል ጾሙ። ዛሬ የተፈታ ቀን ነው። አንድ ነገር የታዘብኩት ነገር አለ። ጾሙ ሲፈታ ማለት ነው። ምንድነው የኔ ሴትየዋ ልንዝናና ልንሄድ ነው አለችኝ። ከዛ እሺ አልኳት። በጣም ደስ አለኝ። ምክንያቱም ከዚህ በፊት መጥቼ ተዝናንቼ የሄድኩበት ቦታ ነው። አብሬያቸው መጥቼ እኔ ደግሞ የበዓሉ ለታ ነው በቃ ለመዝናናት የምንሄደው ብዬ ራሴን አሳምኜ በጣም ደስ ብሎኝ አይ ሰራተኛ ማረፊያሽ የለ ተባለው እንደው ከዛን አላችሁ መጣው ልብሴን ቀይሬ ምናምን ፏፈሽ ብዬ ዘነጥ ብዬ የባሉ ባለቤት ወይም ጾሙን ጾሜ የፈታው ነው የምመስለው። ብታዩት ደስታውን ማለት ነው እግዚአብሔርን። ከዛ ጉዱን ላሳያችሁ ነው። መዝናኛው ቦታ መጣን። ይሄ ባይዘው ቪዲዮ ግን ከጀርባ አይቀርጽም። ያናዳው ነገር ላዞረው ነበር አያዞርም። ከዛን ለመዝናናት ተባለ መጣን። ተነስተን ከጧቱ 2 ሰዓት ነው የወጣ ነው። መንገዱ የ4 ሰዓት መንገድ ነው እና መጣን። ከዛን እኔ የእውነት ለመዝናናት የምንሄድ መስሎኝ ነበር። ምን ቢሆን ጥሩ ነው። ይሄ ድምፁ ግን ይረብሻል መሰለኛም ሶሪ። ከዛን ምን ቢያደርጉኝ ጥሩ ነው። እኔ የእውነት ለመዝናናት ብዬ መጣሁላችሁ። ዋው ግን ሲያምር ብታችሁ አሳያችኋለሁ። ከዛን ልክ ቤቱን መተን ገባን። ባይዘው ቤት የነሱ ነው። ለመዝናናት ብሎ የእንትን ያሉት ቤት ነው ማለት ነው። በዛውም እንዴት እንደተጨማለቀ እዩት ላሳያችሁ። ይሄ ከዛም በኋላ ደረሰን። ሐሳቤን እየቀየርኩ ነው ይቅርታ እንዴ እንድጨርስ። ከዛም መጣን። ከዛም መተን እዚህ ጋር እኔ እንግዲህ እንደዚህ አልመጣውም። መጀመሪያ ስመጣ ልብስ ቀይሬ ነጭ በነጭ ለብሼ ምናምን ጥቁር አይደለው ፏ ብዬ ነው የመጣሁት። ግን መጨረሻው ያሳዝናል በጣም የእውነት። ከዛም ቤት እዚህ ጋር ደረሰን። መጨረሻ ላይ ምን አሉኝ፣ ባህር ጋር በጀልባ ለመዝናናት እንሄዳለን። በዛው ቁርስም አልበሉም፣ እኔም አልበላውም፣ አብሬያቸው ወጣሁኝ። ትንሽ የሳንዱች ብቻ መኪና ውስጥ ለልጆቹ ሲገዙ ተበያለሽ ብሎኝ እንደ ግማሽ ነገር ነች የሰጡኝ። ከዛ ጨረሰን። እሷን በልተን መጨረሻ ላይ ያ አሁን 8 ሰዓት ነው። የሚገርም ነገር እዚህ ስንደርስ 8 ሰዓት ሆነ። ከዛ ሮቦኛል ሲጀምር ሳንዱቿ አልቃለች። እኔ ደግሞ ከነሱ ጋር ለመዝናናት ነው የምንሄደው ብዬ በጣም ደስ ብሎኛል። ቤት ግን ስንደርስ ምን ብሉኝ ጥሩ ነው እነሱ ቁልፍ ቤቱ የነሱ ነው። ቁልፍ ለሌላ ሰው ምናምን ሰጥቶ ለካ እየመጡ እየተዝናኑ ከዛ ዘግቶ ይሄዳሉ። ባለፈው የመጣን ጊዜ ቤቱን ስንሄድ በጣም ፈግቼ በጣም አዝልቼ ነበር የሄድኩኝ። አሁን ግን እኔ ስመጣ ቤቱ በጣም ቆሽሿል። እንደውም ይኸውላችሁ በረንዳውን ላሳያችሁ። ኦልሬዲ በረንዳውን አጽድቼዋለሁ። አያችሁ በረንዳውን አጽድቼዋለሁ። አሁን ስላጸዳው ነው። ይሄ ሁሉ ልብስ ደግሞ ይሄ የምታያችሁ አሁን መጥቼ ነው ያጠብኩትኝ እና ቤቱ ቁሽሽ ብሏል ሳያው። ከዛ ምን ብሉኝ ጥሩ ነው አንቺ ቤት ቆይ በጽዳቱን ስሪ እና እኛ ደግሞ ልንዝናና ልንሄድ ነው አላሉኝም? ወይኔ እንዴት ደሜ እንደፈላ እግዚአብሔር ምስክሬ። በቃ የሆነ በቃ ይሄ አረብ ሀገር የመፍጋታችን ነው የሆነ በቃ ችጋር በቃ የሆነ ሰራተኛ መሆን እራሱ ገና ዛሬ ነው እንደውም የተሰማኝ። የእውነት እስከ ዛሬ ተሰምቶኝ አያውቅም። እንዴ አስባችኋል እንዴ? በዚህ በበዓል ቀን ያለው የሌለው ደሃም ሀብታምም አንድ ላይ በቃ አመት በዓል ነው ብሎ አስቦ እረፍት አድርጎ የሚውለው ለንዝናና ብሎ ይዞኝ መጥቶ ይሄው እንደምታዩት እዚህ ጋር ቤቱ ደግሞ እንዴት እንደበከተ የእውነት እንደውም ለትዝብት ላሳያችሁ እንዴት እንደተጨማለቀና እንዴት እንደተሰማኝ እግዚአብሔርን። ይሄ ካሜራ ችግሩ አይዞርም እና እኔ በዚህ ያለው ሙሉ እስቲ ራሴ ላስገባ ነው። ይኸውላችሁ ይሄን ቤቱን ላሳያችሁ እስቲ
አጽጂ ብሎ የሄዱኝ። ችግሩ ይሄ ካሜራ አያዞርም። በጣም የሚያናዳው ነገር አያችሁ፣ ቤቱ እንዴት እንደተተረማመሰ እዩት። ይሄ ሁሉ እዩት። ይሄን ልብስም ቦታ ቦታ ገና አደርጋለሁ፣ ገና መሬቱን ሸትፋለሁ፣ ገና ይሄ በጣም የበከተ እንደውም አዋራ አንስቻለሁ። እግዚአብሔርን አዋራው እንዴት እንደሚመስል አንስቻለሁ ረስቼ፣ ግን ለትዝብት ያህል ቪዲዮ ላስቀምጥ ብዬ ነው የእውነት እዩት። አሁን ደግሞ ይሄ ራሱ የሚታጠብ ልብስ ነው። ገና ይሄ የሚታጠብ ልብስ ነው። እንደገና ማሽኑ አሁን ዘጋ። አጠቃላይ 5 ጊዜ ነው ልብስ የለኮስኩትኝ፣ የሚታጠብ ልብስ ማለት ነው። እዛ ጋር አሁን እንዳሳያችሁ አስጥቼዋለሁ። 1-3 ዙር ለኩሼ ማለት ነው። ሲጀመር ማጠቢያዋ ትንሽ ነች። እና ሌላ ደግሞ እዩ፣ ማን እንደሆነ የመጣው አላውቅም። የሆነ በራሳቸው ጊዜ የመጣ ሰው እዩት፣ ሺሻ ጠጥቶ እዩት፣ ከነቆሻሻ ጥሎ የሄደው። እንግዲህ ማን ነው ማጸዳው? እኔ ነኝ። እኔ ላጠብ ማለት ነው። ጌታ ምስክር። እዩት፣ መሬቱን ራሱ እዩት ምን እንደሚመስል አያችሁት? ጉዱን። ይሄ ራሱ ገና የሚታጠብ ነው። እዩት፣ ሽንት ቤቱ ራሱ አጨመላልቆ ነው የሄዱት። እዩት፣ ሽንት ቤቱ ራሱ እዩት። እና ለካ እኔን ያመጡኝ አሁን ገባኝ። እግዚአብሔርን እኔን ያመጡኝ ለጽዳት ነው። እኔ ደግሞ የእውነት ለመዝናናት ነው የምሄደው ብዬ በጣም ደስ ብሎኝ እግዚአብሔርን እንዴት ደግሞ ለክፋቱ ደግሞ አለማወቄ እንዴት ደስ እንዳለኝ። ለካ እቺ ነገር ስደርስ መከፋት ነገር አለች። ለካ ለክፋት ነው እሱ ራሱ ደስታው የተሰማኝ የእውነት እንዴ። እና እነሱ የሄዱበት ባህር ይሄው ላሳያችሁ። ባህሩ አይ ቲንክ ባህሩ አይታይም፣ እንደ ላይት ነገር አለ። ቆይ ዝም ብዬ ልሞክር እንደዚህ እስቲ፣ ግን ባህሩን አያሳይም። አይ ባህሩን አያሳይም። ሲጀመር ችግሩ አያሳይም እንጂ እዚህ ጋር ቪው በጣም ነበር የሚያምረው። ላሳያችሁ። ቆይ ምናልባት ትንሽ ይታያችኋል። ከታያችሁ አያችሁ፣ ትልቁ ባህር እዛ ጋር ነው ያለው። በጣም ትልቁ ባህር እዛ ጋር ነው ያለው። ይሄ ትልቁ ባህር አይታይም። ችግሩ እስቲ ቆይ እንደው ይታይ ይሆን? እና ከዛ መጨረሻ ላይ ደግሞ ምንድነው የተባልኩት? እዩት፣ እኔን በመስቶት ወይኔ እንደው ተዝናንቼ ብቻ ዝም ብዬ እንደ ማስታወሻ ይሆን። ከዛ እንላችሁ መጨረሻ ላይ ደግሞ ምን ቢሆን ጥሩ ነው? እስቲ ቁጭ ልበል። እርግጥ ብዙ አልደከመኝም፣ ገና አልሰራሁም። ትንሽ ወሬ ላውራ ብዬ ነው። መጨረሻ ላይ ምን ቢሆን ጥሩ ነው? ይሁን እስቲ ብዙም ባይታየኝም መጨረሻ ላይ እኛ ለባበሱ ሄዱ፣ ሻወር ወሰዱ። ከዛ ምን ብትለኝ ጥሩ ነው? እኛ እንመጣለን እና ቁርስ በልተሻል አይደል አለችኝ። ቤት አዝጂኛ ልንዝናና ልንሄድ ነው ቀድሜ ያለችው ርዕስ በጣም አናዶኛል የእውነት። ከዛ መጨረሻ ላይ ደግሞ ምን ትላለች? ቁርስ በልተሻል አይደል አለችኝ። አዎ በልቻለሁ አልኳት። ከዛ እኔ ስመለስ አስባችኋል? የምትመለስበት ሰዓት እኔ ስመለስ ምግብ ይዤልሽ እመጣለሁ ቁርስ ከበላሽ አለችኝ። አይ ሳንዶቹ መኪና ውስጥ የተሰጠኝም ቲማቲም ምናምን ነውና ብዙም አልተመቸኝም አልበላው እና እርቦኛል በላው አይባልም አልኳት። ከዛ እርቦሻል? አዎ። ሰውየው ቁጭ ብሎ ስልክ እየጎረጎረ ነው። እሷና ልጅቷ እዛ ጋር መስታወት ላይ ተደቅነው ይኳኳላሉ። ይሄን ስናገር ማለት ነው። እኔ ይሄን መልስ ስሰጣት እርቦሻል? አዎ። ከዛ ሰውየው ለምን ሰውየው አይደለም እሷ ምን ትፈልጊያለሽ? እሺ ምን ትበያለሽ? እርቦሽ ከሆነ በቃ ይታዘዝልሽ አለች። ምን ትፈልጊያለሽ ስትለኝ እልህ ይዞኝ ስለተናደድኩኝ እኔ ብዙም ይሄ ምናምን ምግብ ምርጫ ማን ያልመርጥም የፈለጋችሁትን አምጡ ነበር እምላቸው። ከዛ እልህ ይዞኝ ሻውሩማ ነው የምበላው አልኳት። ያገሬ ልጆች
ሻውርማ ምን እንደሆነ ያው እዚህ አረብ ሀገር ያላችሁ ታውቃላችሁ። ኢትዮጵያ ሆናችሁ የምትመለከቱኝ ካላችሁ አታውቁትም። ሻውርማ ምናልባት አታውቁትም፣ ምናልባት ታውቃላችሁ፣ አይታወቅም እንግዲህ። እና ሻውርማ ማለት ከበዝ ምንድነው ይሄ ቂጣ ላይ የሆነ ድጃጅ ነገር አድርጎ ምናምን ነው። እና ሻውርማ ስላት እዛ ጋር ቆማ ከልጇ ጋር ምን አለች? እኔ ደግሞ እዛ ጋር የምታያችሁ እዚህ በሩ ጋር ሽንት ቤቱ ጋር ነው ያለሁት። ስራ እየሰራው መልስ ሰጣትኝ እንደሱ ብዬ። ከዛ መጨረሻ ላይ ሻውርማ ስላት ከልጇ ጋር ተተያዩና ሳቀች ሴትዮዋ። ከዛ ስስቅ አይን ላይን ተገጣጠመ። ከዛ አፈረችና ቶሎ ብላ አስቀየሰችው። አረቦቹ ለመስቀየስ አንደኛ ናቸው ታውቃላችሁ። የሚያወሩትን ነገር ሰራተኛዋም ትሁን ሌላ ሰውም ይሁን ነቀ ካለ ቶሎ ብሎ ነው ገልብጦ ወደ ሌላ ነው የሚያዞሩት። በቃ እንዳላወሩ ያወሩት ነገር ስለኔ እንዳልሆነ ቶሎ ብሎ ከምን እንደው ፍጥነት እንደሚቀይሩ እኔ ግርም ነው የሚለኝ። ከዛ አየት ሳረጋት አይን ላይን ተተያየን። ከዛ ሻውርማ ትልቁን ትንሹ አለ ሲጀመር ሻውርማ ቤትም ያዛሉ። አዞ መጥቶ እበላለሁ ሲያዙኝ ግማሿ ትንሿ ለኔ ለሰራተኛዋ ያዛሉ። ከዛስ የ10 ዓመት ልጅ አለ ቤት። እግዚአብሔር ምስክሬ ለ10 ዓመት ልጅ ትልቁን ይሄ ሩብ የሚባለው አለ ግማሽ አለ እና ደብሉን ነው ለሱም ያዙለት። አስቡ እኔና እሱ ምንም አይገናኝም። ሲጀመር እኔ ሰራለሁ ደክማለሁ እበላለሁ የታወቀ ነው። ግን አሁን ምንድነው የትኛው ነው የምትፈልጊው አለችኝ። እኔ መጠኑ ምን ያህል እንደሆነ አላውቅም፣ ብቻ ሻውርማ እዘዙልኝ አውቄ። ለምን ምን ያህል እንደሚያዙልኝ የሚያመጡልኝ ነገሯን ሻውርማዋን የራሱ እኔ አውቃታለሁ ስለማውቃት ነው። ከዛስ ሰውየው ተቀበለ። ለምን እሷ ስስቅ ጊዜ አይን ላይን አየኋትና ምን ነው ብዙ ብር ነው እንደምትከፍሉት? አይ ይቅር በቃ ሌላ ነገር ትንሽ ነገር እዘዢ ብዙ ውድ ነው መሰለኝ ሳቅሽ አልኳት። ክው ብላ ኧረ አይደለም ሻውርማ ይሁን ከፈለግሽ እኔ እንደዛ ብዬ አይደለም። አይ እዚህ እኮ ከልጄ ጋር እየተሳሳቅን ገብቶኛል፣ እኔም ነቄ ነኝ። አዛንላችሁ መጨረሻ ላይ ሰውየው ደግሞ ተቀበለና በርገር ትበያለሽ አለኝ። እንዴ ምን ትፈልጊያለሽ ተብዬ ሻውርማ ካልኩ በርገር ለምን ይለኛል አልኩና መጨረሻ ላይ እኔ ራሴ ከነሱ የባስኩ አይደለ ተናደድኩና እንዴት ተሰማኝ የሆነ ቶሎ ብሎ በቃ እኔ ደግሞ ቶሎ ተናዳጅ ነኝ። ችግሩ ይሄ ነው የኔ። ከዛ በኋላ በርገር ይሁን ወይ ሲለኝ አይ በቃ እናንተ የምታገኙት እዚህ ቅርብ የሆነው ነገር የትኛውም ነገር እዘዙ ችግር የለም እኔ ስለው ጊዜ አይ ምንድነው የምትፈልገው? እኔ የምፈልገው ሻውርማ ነው፣ ግን ደግሞ ማይገኝ ሻውርማ ከሆነ ችግር የለውም ሌላ ነገር ይዘዙ። አራ በለበለ ፊፊ አላለኝም። እና ታዲያ ምን አስጠየቅ 10,000 ጊዜ ደነዝ በልቤ የታባቱ ችን እንኳን ብዬ ልደሰት እንጂ እንዴ ደነዝ አልኩት ጌታን። እናንተ ቲቪታቸው ቲቪት አይደለም በጌታ በኢየሱስ ስም እንዴ ከሌሊቱ 3 ሰዓት 2 ሰዓት የምትመጣው ሴትዮ ምሳ ይዤልሽ እመጣለሁ ስትለኝ ነው የገረመኝ። እልህ ይዞኝ ነው እኔ ራሱ እግዚአብሔርን። ምግቡ እኮ አሁን ቶሎ ነው የታዘዘው መጥቷል፣ ግን አሁን አልበላም። ደስ የሚለው ነገር እኔ በተፈጥሮዬ የታዘዝኩትም ይሁን ፊት ለፊት ደስ የማይለኝም ነገር ይሁን ስራ ካለ ጨርሼ እየራበኝም ቢሆን ጨርሼ ነው የምበላው። አሁን ሰዓቱ አመጡት በዚህ ሰዓት። እኔ ግን በኋላ በጣም 1-2 ሰዓት ሁሉ ቆይቼ ልበላ እችላለሁ። እልህ ይዞኝ ነው የእውነት። እና አላችሁ እንዲህ አይነት ነገርም እያሳለፈን ነው እግዚአብሔር ይመስገን። ግን እግዚአብሔር ስላለ ያልፋል። ግን የሰው ቤት መኖር ማለት የሰው ቤት ኑሮ የሰው ቤት ክፋት እኔ ማርያምን እኔ ዛሬ ነው የታየኝ ጌታ ምስክር። እንደው ክፋቱ ደግሞ ደስ ብሎኝ ማምጣቴ እንዴ እኔ ግን ለምን ተደሰትኩኝ? ወይ መሳሳት! አረ መሳሳት ማለት እኔ እየተሳሳትኩኝ ብቻ እንዲህ እላችኋለሁ። ሰብስክራይብ አድርጉኝ ውዶችዬ፣ ላይክ አድርጉኝ፣ አበረታቱኝ። ኮሜንትም ካለ ጻፉልኝ። አስተያየት ካለ ሁሉንም አስተያየት ያሰባችሁትን ያበላሽሁትን ነገር ካለ ስጡኝ፣ አስተካክላለሁ። በጣም ነው የምወዳችሁ። ረመዳን በዓል እኔ ጋር እንደዚህ ነው ያለፈው እላችኋለሁ። እናንተ ጋርስ ምንድነው ያጋጠማችሁ እናላችሁ? ሌላ ደግሞ የመጨረሻ ላይ አንድ ሀሳብ ሳልናገር ለልጆቹ ለምስቱ እንኳን አደረሳችሁ ብሎ ብር ሲሰጥ 1 ብር ለኔ እንኳን አልሰጠኝም። ክፋት ትላላችሁ።
እና ይሄን እላችኋለሁ። ብቻ ይሁን እግዚአብሔር ይመስገን። እኔ ሰላምና ጤና ይስጠኝ እንጂ የሀገሬ ልጆች አመሰግናለሁ።